የዛሬ ቪዲዮአችን የሚሆነው ለ12ኛ ክፍል ተማሪዎች ነው። አራት ዋና ዋና ቁልፎችን በተመለከተ ፈተናውን በተመለከተ እና ደግሞ ከፈተናውን በኋላ ያለውን የሚገጥመንን ሁኔታዎች በተመለከተ ነው። እንግዲህ አራት ዋና ቁልፎችን ለማንሳት ሞክራለሁ። ቲፕ ነምበር 1 ለ12ኛ ክፍል ተማሪዎች እንደዚሁም ደግሞ ሚኒስትሪ እና ማትሪክ ለምትወስዱ በሙሉ የመጀመሪያ ቲፓችን የሚሆነው ምንድነው? የምትችሉትን ሁሉ አድርጉ የሚል ነው የሚሆነው። ያ ማለት ፈተናው ከመድረሱ በፊት ወደ ፈተና ሆል ከመግባታችሁ በፊት የምትችሉትን ነገር ሁሉ አድርጉ። ብዙ ጊዜ ማትሪክ የሚሆን ሚኒስትሪ ተፈተነን ከወጣን በኋላ ጥርጣሬው ወይም ደግሞ ጸጸቱ የሚመጣው ከዛ በኋላ ነውና እንደዚህ አድርጌ ቢሆን ኖሮ ያንን ሰርቼ ቢሆን ኖሮ ይሄን እንኳን ብቤ ቢሆን ኖሮ የምንለው ነገር አለና መጀመሪያ የምትችሉትን ሁሉ አድርጉ። ያ ማለት ወደ ፈተና ከመሄዳችሁ በፊት በደንብ አድርጋችሁ ስሩ። እንዳይቆጫችሁ አድርጋችሁ ይሄን ባረግ ኖሮ ያን ባደርግ ኖሮ ወይም ደግሞ እቺን ሰርቻት ቢሆን ኖሮ ያን እንኳን ብቤ ቢሆን ኖሮ የምትሉት ነገር እንዳይኖር በደንብ ቼክ አድርጉ። በደንብ አድርጋችሁ ፎከስ አድርጋችሁ አሁን ላይ መስራት የምትችሉትን ሁሉ በደንብ አድርጋችሁ ስሩ። በኋላ ላይ ከጸጸት ለመዳን ማለት ነው። እና ደግሞ ራሳችንን ከምትጎዱ በኋላ ከፈተናው በኋላ በሚመጣው ውጤት አሁን ቀድማችሁ የምትችሉትን ነገር ሁሉ አድርጉ። ከእናንተ ምንም ነገር አይጉደልባችሁ። ያ ማለት ማንበብ ያለባችሁ ሰዓት አንብቡ። መስራት ያለባችሁን ጥያቄዎች በሙሉ ስሩ። በደንብ አድርጋችሁ ራሳችሁን አዘጋጁ። ታነቡ በቲም አድርጋችሁ ብታነቡት ሲሚላር ኮንሰፕት ያላቸውን ቶፒኮች እንዳለ ሰብስባችሁ በጋራ አንድ ላይ ፎከስ አድርጋችሁ ብታነቧቸው እነሱ በጣም ሄልፕፉል ሊሆንላችሁ ይችላል ብዬ አስባለሁ። ያ ማለት በትንትን እንዳይልባችሁ ሲሚላር ቶፒክ ያላቸውን አብዛኞቹ የተሳሰሩ ስለሆኑ አብዛኞቹ የተያያዙ ስለሆኑ አንደኛውን ከያዛችሁት ቀጣዩን ለመያዝ ስለማያስቸግራችሁ ሲሚላር የሆኑትን አንድ ላይ አድርጋችሁ ብታነቧቸው ጥሩ ነው። በዛ መልኩ ብትሰሩ ያግዛችኋል የሚል ተስፋ አለኝ። ስታነቡ ግን በደንብ አድርጋችሁ ፎከስ ሰጥታችሁ ማንበብ። ሌላው ያው እናንተም ታደርጉታላችሁ፣ ነገር ግን ጥያቄዎችን በደንብ አድርጎ መስራት። ኤክስትሪም ቡኮች ላይ ያሉትን ጥያቄዎች እንደዚሁም ደግሞ አሁን በአፕሊኬሽንም የሚወጡ እንትኖች አሉ። ብዙ ጥያቄዎችን የያዙ ቱሎች አሉና ብዙ ጥያቄዎችን ደጋግማችሁ በሰራችሁ ቁጥር አንደኛ ራሳችሁን ምን ያህል አውቅ ያለው የሚለውን ራሳችሁን ተፈትኑታላችሁ። ሁለተኛ ደግሞ የበለጠ ደግሞ ያልሰራችሁበትንም ደግሞ ይጠቁማችኋል። መስራት ያቃታችሁ ጥያቄ፣ ግራ ያጋባችሁ ጥያቄ ሲገጥማችሁ ይሄኛውን ለካ በደንብ አላነበብኩትም፣ ይሄኛውን ለካ በደንብ አልሰራሁበትም የሚል ሂንት ወይም ክሉ ይሰጣችኋል። ስታነቡ በደንብ አንብቡ መጀመሪያ። ከዛ በኋላ ግን ሜቢ አንድ ወር የሚቀራችሁን አንድ ወር ያህል ኦር አንድ ወር ከግማሽ ያህል በአብዛኛው ጥያቄ በመስራት ብታሳልፉ የበለጠ ዝግጁ እንድትሆኑ ያደርጋችኋል። የመጀመሪያው ቲፓችን የሚሆነው የምትችሉትን ሁሉ በደንብ አድርጋችሁ አድርጉ። ያው ደግሞ ጊዜው ደግሞ ኤአይን በደንብ አክሰስ የሚደረግበት ስለሆነ ብዙ ቱሎች አሉ። እናንተን ብላችሁ እውቀቱን ኖሌጁን ግራስፕ ማድረግ እንድትችሉ የሚያግዟችሁ ቱሎች አሉ። እነሱን መጠቀም ትችላላችሁ። እነሱን ብትጠቀሙ የበለጠ ኤፌክቲቭ ያደርጋቸዋል። የመጀመሪያው ቱል ግን በየትኛውም አቅጣጫ ብቁ ዝግጅት ማድረጋችሁን እርግጠኛ ሆኑ ወይም ሹር ሆኑ። መጀመሪያው ቲፕ ነው። ቲፕ ነምበር 2 ሁለተኛ ቲፓችን የሚሆነው ደግሞ ውጤቱን ለእግዚአብሔር ስጡት የሚል ነው የሚሆነው። አሁን ብዙ ጊዜ ተፈትነን ሞተን በጣም እንጨናነቃለን። ከመፈተናችን በፊት በጣም ተጨንቀን ከፈተናም በኋላ ተጨንቃችሁ በጣም ዲፊካልት ነው የሚሆነውና የምትችሉትን መጀመሪያ ማድረጋችሁን እርግጠኛ ሆኑ። የምትችሉትን በደንብ እንዳደረጋችሁ ሹር ከሆናችሁ ግን ከዛ በኋላ ያለውን ውጤት ለእግዚአብሔር ተውት። በጣም ብዙ ኤክስፒሪየንስ እንግዲህ ያደረጉ ወንድም እህቶች አሏችሁ ከእናንተ በፊት ብዙ ፈተና የተፈተኑ ማትሪክን ሚኒስትሪን የሚወሰዱ እንደው እንደ አድቫይስ እንደ ታላቅ ወንድም አድቫይስ ልሰጣችሁ የምችለው ነገር ከፈተና በፊት ነው እንጂ በደንብ ልትዘጋጁ የምትችሉት ከዛ በኋላ ያለውን ነገር ለእግዚአብሔር መስጠት በጣም መፍትሄ ነው። አሁን እንግዲህ ብዙ ጊዜ በጣም ዲፊካልት ታይሙ በተለይ ለ12ኛ ክፍል ተማሪዎች ከፈተና ውጤት ፈተናው ከወጣ በኋላ ብዙ ቻሌንጅ ፌስ ያደርጋሉ። ያ ማለት ውጤት ላይመጣ ይችላል፣ ሊመጣ ይችላል፣ ወይም ደግሞ ለሬሜዲም ሊሆን ይችላል የሚመጣው ውጤት፣ ወይም ደግሞ ሬሜዲያል እንኳን ለመግባት የማይሆን ሊሆን ይችላል የሚመጣው ውጤት። ነገር ግን
በዋናነት እርግጠኛ መሆን ያለባችሁ አሁን ካሁኑ ሳይኮሎጂካል በሆነ ወይ አእምሯችሁን ማዘጋጀት ያለባችሁ ነገር እናንተ የምትችሉትን ነገር ካደረጋችሁ በኋላ ለሚመጣ ውጤት ነገሩን ለእግዚአብሔር መተው ነው። ያ ማለት ዋና እናንተ አይጸጽታችሁ፣ ይህን ሳላደርግ የምትሉት ነገር አይኑር ከእናንተ። ያን የምትችሉትን ካደረጋችሁ ግን በቃ ውጤቱን ለእግዚአብሔር መተው ነው። ሲጀመር ደስቲኒያችሁ ወይም ደግሞ የእናንተ ማንነት እጣ ፈንታችሁ በሚመጣው ውጤት ላይ አይደለም የሚመረኮዘው። የእናንተ እጣ ፈንታ በእግዚአብሔር ዘንድ ነው ያለውና ውጤት ስለመጣ ዩኒቨርሲቲ ስለገባችሁ ወይም ደግሞ ስላልገባችሁ ዩኒቨርሲቲ መግባት እየፈለጋችሁ ኮሌጅ ስለደረሳችሁ የምትፈልጉትን ፊልድ ስላልተማራችሁ አይደለም። የእናንተ ማንነት የሚመዘነው በሚመጣው ውጤት በምታመጡት ውጤት አይደለም። መጀመሪያ ራሳችሁን ማዘጋጀት ያለባችሁ በቂ ዝግጅት ካደረጋችሁ በኋላ የሚመጣውን ውጤት ለእግዚአብሔር በመተው ላይ ነው። ኦኬ ያ ማለት ምን ማለት ነው? ብዙ ደክማችሁ ብዙ ለፍታችሁ ውጤቱ ባይመጣ ተስፋ አትቁረጡ። ምክንያቱም የህይወት መጨረሻ አይደለም የ12ኛ ክፍል ፈተና። የህይወታችሁ መጨረሻ ኢንድ የሚያደርግበት እዛ ጋር አይደለም። እግዚአብሔር አምላክ ከእናንተ ጋር ይሆናል እስከ መጨረሻውም ደግሞ ራሱ ባሰበው መንገድ ደግሞ ያስቀጥላችኋል። ለሚገጥማችሁ ቻሌንጅ ብዙዎቻችን የመጀመሪያ ቻሌንጃችሁ መቼ ነው ቢባል ለአብዛኛው ሰው 12ኛ ክፍል ፈተና በኋላ ከ10ኛ ክፍል ፈተና በኋላ ማትሪክ ስፔሻሊ የህይወት አቅጣጫን ዲተርማይን በሚያደርጉ የናሽናል ኤግዛሞች ላይ ነው የብዙዎቻችን ቻሌንጅ የሚጀምረው። የውጤት መምጣትና አለመምጣት ነው አብዛኛውን ጊዜ አፌክት የሚያደርገንና ሁለተኛው ቲፕ የእናንተ ማንነት የእናንተ ህይወት በፈተና ውጤታችሁ ላይ አይመረኮዝም። ይልቅስ የእናንተ ውጤት የእናንተ ነገር በሙሉ የሚመረኮዘው በእግዚአብሔር ላይ ነው። ሁለተኛው ቲፓችን ምንድነው? ውጤቱን ለእግዚአብሔር ተውለት። በቃ ታላላቆቻችሁን ብትጠይቋቸው በጣም ብዙ አጥንተው ብዙ ተዘጋጅተው ብዙ ሬዲ ሆነው የገቡበት ፈተና እንዳሰቡት ሳይሆን የቀረበት ወቅት እንዳለ ያነሱላቸዋል። ያ ማለት በጣም አንብበው ሜዲሲን መግባት የሚፈልጉ ኢንጂነሪንግ መግባት የሚፈልጉ ኮምፒውተር ሳይንስ ለመማር የሚፈልጉ በጣም በብዙ አቅጣጫ ራሳቸውን ሬዲ ያደረጉ ልጆች ከሴክሽን አንደኛ የሚወጡ ልጆች ሁሉ ሳይቀሩ ውጤት ላይ የማትሪክ ውጤት ላይ እንደጠበቁት ሳይሆን የቀረባቸው ብዙ ልጆች እንዳሉ የእናንተ ታላላቆች ምስክር ይሆናሉ ብዬ አስባለሁ። ሜዲሲን መግባት ፈልገው አናቶሚ መጽሐፍ ቀድሞ ኖሯቸው በጣም ገና 11ኛ ክፍል 10ኛ ክፍል ላይ አናቶሚ መጽሐፍ ገዝተው የሚያነቡ ልጆች ሆነው ነገር ግን ማትሪክ ውጤት ሲመጣ ውጤቱ ማያረካ የሆነባቸው ብዙ ታላላቆች አሏችሁ። እና ደግሞ ውጤቱ ራሱ መጥቶላቸው ወደ ግቢ ደግሞ የሚያሳልፉ ሆኑላቸው ነገር ግን የተመደቡበት ግቢ የማይፈልጉት ግቢ አንደኛ፣ ከዛ ደግሞ የተመደቡበት ዲፓርትመንት ራሱ የማይፈልጉት ዲፓርትመንት ለሜዲሲን ህይወታቸውን በጣም ሰጥተው ከሃይ ስኩል ጀምሮ ተዘጋጅተውበት ነገር ግን የደረሱበት ወይም ደግሞ የመጣላቸው ውጤት ግን የተመደቡበት ዲፓርትመንት ግን ኢንጂነሪንግ ወይም ደግሞ ለኮምፒውተር ሳይንስ የሆነባቸው ብዙ ሰዎች አሉ። ብዙ ኤክስፒሪየንስ ስላለ ከእናንተ ፕሪቪየስ ያሉ ልጆችን ቼክ ማድረግ ትችላላችሁ። ነገር ግን እነዚህ አንኤክስፔክትድ የሆኑ የህይወት አስደንጋጭ የሆኑ አጋጣሚዎች ሊሰብሩን አይገባም። አሁንም እንዳልኳችሁ የእናንተ ታላላቆች ብታዩዋቸው የሚፈልጉትን ሁሉ አግኝተው አይደለም አሁን የደረሱበት ጋር የደረሱት፣ ነገር ግን ህይወት የወረወረችላቸውን ድንጋይ ቤት ስለሰሩበት ነው። የራሳቸው አድርገው ስለተቀበሉት ነው። ፍሌክሲብል የሆነ ማይንድሴት ሊኖረን ይገባል። የግድ ይሄ ካልሆነ እኔ በቃ ምንለው ነገር መሆን መቻል የለበትም። ምንም ያህል ብትለፉ ምንም ያህል ብትዘጋጁ እንዳልኳችሁ ፋይናል ውጤቱን ለእግዚአብሔር መተው በጣም ወሳኝነት ነው። ለምን ሲባል የእናንተን ደስቲኒ እናንተ ስለማትይዙት እኔ እዚህ ጋር ነው የምደርሰው ስላላችሁ አይደለም። የእናንተን የህይወት አቅጣጫ የሚመድበው ወይ የእናንተን የህይወት አቅጣጫ የሚያሳያችሁ እግዚአብሔር ስለሆነ ውጤቱን ለእግዚአብሔር መተው በጣም ወሳኝነት አለው። አስሎንጋስ ከእናንተ የሚጠበቀውን ነገር ሁሉ እስካደረጋችሁ ድረስ። እነዚህ ሁለቱን ከያዛችሁልኝ ሶስተኛ ቲፕ የሚሆነው እንግዲህ ኮሌጅ እና ዩኒቨርሲቲ ውጤት ከመጣ በኋላ ስንገባ የሚገጥሙን ነገሮች ነው ማነሳላችሁ። ወደ ኮሌጅ እና ወደ ዩኒቨርሲቲ ሲገባ እንደ ሃይ ስኩል እድሜ አይሆንም። ሃይ ስኩል ላይ ትልቁ ሲናሪዮ ሊፈጠር የሚችለው ብናጠፋ ብናበላሽ ኦር ደግሞ ባናነብ ባንሰራ ትልቁ
ነገር ሊሆን የሚችለው ወላጅ አምጣ ሊሆን ይችላል፣ ወይም ደግሞ የሆነ ያህል ጊዜ ሰስፔንድድ መሆን ሊሆን ይችላል የሃይ ስኩል ታይማችሁ ላይ ሀፕን የሚያደርገው ነገር። ግን የግቢ ህይወት ግን 100% ኃላፊነቱ በእናንተ ላይ የሚወድቅበት ወቅት ነው። ያ ማለት ኮሌጅ ከገባችሁ በኋላ ዩኒቨርሲቲ ከገባችሁ በኋላ ስለ እናንተ ህይወት ተጠያቂ ሆኖ የሚቀርበው እናንተና እናንተ ብቻ ናችሁ የምትሆኑት። እናት አባት ወላጅ ምናምን ኢንቮልቭ አያደርግም። ሶ የአደልት ሁድ ህይወትን መለማመድ የምትጀምሩበት ሲዝን ነው፣ መለማመድ የምትጀምሩበት ወቅት ስለሆነ በግቢ ህይወት በግቢ ቆይታችሁ ላይ አንደኛ ራሳችሁን ዝግጁ ማድረግ ያለባችሁ ሙሉ ለሙሉ ሬስፖንሲብል እንደሆናችሁ ማመን ነው። ሶ ላይክ በቃ እኔ ስለኔ ሬስፖንሲብል ነኝ የሚለውን ነገር ይዛችሁ መገኘት በጣም ከናንተ የሚጠበቅ ነገር ይሆናል። አንደኛ እሱ ነው። ቢኮዝ እንዳልኳችሁ ውጤታችሁ ጥሩ ቢሆን ውጤታችሁ ቢበላሽባችሁ ስለያንዳንዱ ነገር እናንተና እናንተ ብቻ ናችሁ ሬስፖንሲብል የምትሆኑት። ስለዚህ ግቢ ላይ ሞር ሰው የሚያድግበት በብዙ ፈተናዎች ውስጥ እናልፋለን በግቢ ስንማር። ነገር ግን የምናድግበት ማቹር የምንሆንበት የበለጠ አስተዋይ ሆነን የምንወጣበት ቦታ ነውና በጣም ሰው የሚሰራበት አጋጣሚ ምንድነው ብላችሁ ብትጠይቁ ሰው የሚሰራበት አጋጣሚዎች ብዙ ቻሌንጅ በህይወቱ በሚያልፍበት ወቅት ነውና ግቢና ኮሌጆች ላይ ብዙ ቻሌንጆች ፌስ ስለሚደረጉ በነዛ ሁኔታዎች በነዛ ሲናሪዎች ውስጥ ራሳችንን እንሰራለን። ሶ የግቢ ኮሌጅ ስንገባ ሪስፖንሲብል መሆናችንን አንርሳ። ስለ ያንዳንዱ ነገራችን we are responsible። ሃይ ስኩል ላይ እናት አባት ጋር ስለሆንን በእናት አባትም ስር ስለሆንን እናት አባት ስለ ሁሉ ነገር ኮንሰርንድ ሆኖ ሲያኖረን ቆይቷል። ከ12ኛ ክፍል ውጤት መጥቶላችሁ ግቢ ከገባችሁ በኋላ 12ኛ ክፍል ውጤት መጥቶላችሁ ኮሌጅ ከገባችሁበት ታይም እና ሴሽን ጀምሮ ሲዝን ጀምሮ ግን ሙሉ ለሙሉ ሪስፖንሲቢሊቲው የእናንተ ይሆናል። ሶ ለዛ ራሳችሁን ካሁኑ ዝግጁ ማድረግ ያስፈልጋል ብዬ አስባለሁ። ሌላው እንግዲህ በኮሌጅ ቆይታችሁ በግቢ ቆይታችሁ ላይ ስፑን ፊዲንግ የሚባለው አሰራር ይቆማል። አሁን ሞስትሊ የሃይ ስኩል ተማሪ ስንሆን አብዛኛውን ታይም መምህራኖቻችን በጣም ዲግ አድርገው ለኛ ፊድ ያደርጉናል። ኦር ደግሞ ስፑን ፊዲንግ ማለት ላይ በቃ ሊትራሊ ስፑን ፊድ በሉት። በጣም በቃ ያንዳንዱ ነገር ዝግጁ አድርገው አድቅቀው ታች ድረስ አውርደው በጣም ሪዝነብል አድርገው ነው ለኛ ፕሬዘንት የሚያደርጉልን። ሲቸግረንም በጣም ብዙ የመጠየቅ ኦፖርቹኒቲ ድሉ አለ። ግቢ ላይ ግን ሞር እንደዛ አይደለም። አንደኛ ሰፋፊ ቶፒክ ይሆናል፣ ቤዝ ያስፈልገዋል ማለት ነው። ያ ማለት ከሃይ ስኩል ጀምሮ ያለው ነገር በጣም ግብአት ይሆናችኋል። ነገር ግን ግቢ ላይ የምትማሩት ዲፍረንት የሆነ ስለሆነ የኮርስ አይነቶቹም ቤዙ ዋና ነገር ቢሆንም ግን ከፈርስት ይር ጀምሮ በደንብ አድርጋችሁ ትምህርቶቹን መማር መያዝ ያስፈልጋል። ግን እሱን ለማድረግ የበለጠ ዲግ ማድረግ ከናንተ ኤክስፔክትድ ነው። ያ ማለት ብዙ ማንበብ ከናንተ ይጠበቃል ማለት ነው። ብዙ መስራት ከናንተ ይጠበቃል ማለት ነው። ሶ የበለጠውን ሸክም ወደ ግቢ ስትገቡ በእናንተ ጫንቃ ላይ ስለሚሆን ልሰጣችሁ የምችለው ቲፕ ምንድነው? በጣም ፎከስድ የሆነ ሪዲንግ ይፈልጋል ማለት ነው። በጣም በራሳችሁ አንብባችሁ ከዛ ደግሞ በደንብ የሚያግዘው እኔም ኤክስፒሪየንስ ያደረኩት ከጓደኞቻችሁ ጋር አብሮ ማንበብ ደግሞ በጣም አሪፍ ነው። መጀመሪያ በራሳችሁ በደንብ መስራት፣ ከዛ ኋላ ግን የቲም ጥናት በጣም ኢፌክቲቭ ያደርጋችኋል። አንዱ ያላየውን አንደኛው ስለሚያይ፣ አንደኛው አንደርስታንድ ያላደረገውን አንዱ በደንብ አንደርስታንድ ስለሚያደርገው እርስ በርስ የቲም ወርክ በጣም የሚሰራበት ቦታ ቢኖር ግቢ ነውና በደንብ አብሮ ከሰው ጋር ማጥናት በደንብ ያግዛችኋል በኮሌጅ ቆይታችሁ። ሌላው እንግዲህ ኮሌጅ ላይ ስትገቡ በጣም እንደው ሪኮመንድ ማድረጋችሁ ነገር ምንድነው? አሁን ላይ ያለው ጆብ ማርኬት የስራው ማርኬት ወረቀት ላይ ብቻ ዲፔንድድ የሆነ አይደለም። የስኪል ቤዝድ ነው። ኦኬ ጆብ ማርኬቱ አሁን ዲማንድ እያደረገ ያለው ስኪልን ነውና ሞር ስኪላችሁን ዴቨሎፕ ማድረግ ደግሞ በጣም ያግዛችኋል ብዬ አስባለሁ። ሶስተኛው ቲፓችን ምንድነው የሚሆነው ማለት ነው? ስኪላችሁን ዴቨሎፕ ማድረግ። ኦኬ ስኪል ስንል ምን ማለታችን ነው ሲባል ኦኬ አንደኛው እንግዲህ የማይክሮሶፍት ኦፊስን ማሰብ እንችላለን። ወርድን ማየት እንችላለን። ከዛ ደግሞ ኤምኤስ ፕሮጀክት የሚባል አለ። እንደዚሁም ደግሞ ማይክሮሶፍት ፓወርፖይንት አለ። እንደን ኤክሴል አለ። እነዚህ በጣም ቤዚክ የሆኑ ቱሎች ናቸው። እንደው ባላጋን ነው እስከ ህይወታችን መጨረሻ ድረስ ልንጠቀምባቸው ከምንችላቸው ቱሎች መካከል እነዚህ ወርድ፣ ኤክሴል፣ ፓወርፖይንት በጣም በቃ የማይቀሩ
ቱሎች ናቸው እና የትኛውም የስራ አይነት ውስጥ ብትገቡ የተለያየ አይነት ሶፍትዌር ሊኖር ይችላል። ግን ብዙውን ጊዜ አሁን በእኛ ሀገር ስፔሻሊ በእኛ ሀገር ኮንቴክስት በጣም ብዙ ጊዜ የሚጠቀሙበት ኤክሴል ነው። አሁን ለምሳሌ በአካውንቲንግ ብትሄዱ፣ በኢንጂነሪንግ ብትሄዱ፣ ኢቭን በሕክምናው ብትሄዱ፣ በየትኛውም አቅጣጫ በየትኛውም ዲሲፕሊን በኩል ብትሄዱ ኤክሴል፣ ወርድ፣ ፓወርፖይንት በጣም ዩዛቸው ትልቅ ነው። ሶ ይሄኛውን በጣም እነዚህ ስኪሎች ላይ በደንብ ዴቨሎፕ ማድረጋችሁን ቼክ ማድረግ በጣም ወሳኝነት ይኖረዋል። የማይክሮሶፍት ኦፊስ ቱሎችን መጠቀም መቻል እሱን በደንብ ቼክ ማድረግ ያስፈልጋል። ከዛ ሁለተኛ ደግሞ የፕሬዘንቴሽን ስኪል ነው። ኦኬ ግቢ ላይ በደንብ ፕራክቲስ ከምታደርጉት ነገር መካከል አንዱ ፕሬዘንቴሽንን በደንብ መለማመድ ነው። በሰው ፊት መቆምን በጣም መለማመድ ነው። እርሊ ኦን ዴቨሎፕ ያደረጋችሁ ልጆች በጣም ይጠቅማቸዋል። ነገር ግን ግቢ ደግሞ ገብታችሁ ገና ለፕሬዘንቴሽን አዲስ የምትሆኑ ደግሞ ከሆነ እሱን ስኪል በደንብ ዴቨሎፕ ማድረግ፣ እንዴት አድርጌ ነው ፕሬዘንት ማድረግ ያለብኝ፣ እንዴት አድርጌ ነው ሾርት ኖቶችን ማውጣት ያለብኝ፣ ፓወርፖይንቴን በምን አይነት መልኩ ብሰራው ነው ሰዎችን ሳያሰለች ሳያደክማቸው ኢንጌጅድ ሆነው መቀጠል የሚቻለው፣ ከዛ ደግሞ እንዴት አድርጌስ ነው ፕሬዘንት ማድረግ የምችለው፣ ሞኖቶን የሆነ አነጋገር እንዳይኖር ነው ፈን የሆኑ ነገሮችን በመሀል እያነሱ ከዛ ደግሞ ሞር ኢንጌጂንግ የሆኑ ሀሳቦችን እያነሱ እንዴት አድርጌ ነው መቀጠል የምችለው የሚለውን በደንብ አድርጋችሁ ፕራክቲስ ማድረግ ይጠይቃል። እነዚህ ስኪሎች አሉ። ከነዚህ በተጨማሪ ግን ኤዲቲንግ ስኪሎች ደግሞ በጣም ወሳኝነት አላቸው። አሁን ለምሳሌ ግቢ ተምራችሁ ስትወጡ ሲቪ ያስፈልጋችኋል። ሲቪ ነው በየቦታው አፕላይ የምታደርጉበት እና እንዴት አድርጋችሁ ነው ሲቪ ማዘጋጀት የምትችሉት? ምን አይነት ቱሎችንስ መጠቀም አለባችሁ? ብዙ ጊዜ በወርድ ነበር ድሮ በወርድ ነበረ የሚዘጋጀው። አሁንም ኦፍኮርስ ወርድ በደንብ አድርጎ ይሰራል። ነገር ግን አሁን የተለያዩ ቱሎች አሉ። አሁን ለምሳሌ ፎቶሾፕን የምታውቁት ከሆነ ፎቶሾፕ በጣም ይሄ ኤክሴል ያደረጉ የሲቪ አይነቶችን መስራት ይችላል። በጣም ደግሞ አሪፍ ደግሞ የሆነ ዩዘር ፍሬንድሊ የሆነ ቱል ደግሞ ሰጀስት ባደረጋችሁ ካንቫ በጣም አሪፍ ቱል ነው። ሲቪዎችንም ሆነ የትኛውንም ዶክመንት ታይፕ ነገሮችን ለመስራት ፎቶ፣ ቪዲዮም ብዙ ኦፕሽን አለው እና ካንቫ በጣም ያግዛል ብዬ አስባለሁ። ይሄ በዚህ ወይም ስኪላችሁን ዴቨሎፕ ማድረግ ከዛ ደግሞ የቪዲዮ ኤዲቲንግ ላይ አቅማችሁን ማሳደግ። አሁን ላይ አክቹሊ አይነገርም። ይሄ አብዛኛው ሰው ቲክቶክ ተጠቃሚ ነው። አብዛኛው ሰው ዩቲዩብ ላይ ይሞክራል። ቪዲዮን ኤዲት የማድረግ ልምድ ይኖራል ብዬ አስባለሁ። ግን በደንብ አድርጋችሁ ኤዲቲንግ ስኪላችሁን ኤክሴል ለማድረግ ዴቨሎፕ ለማድረግ መሞከር በጣም ይረዳቸዋል። ሞር ኦፍ ግቢ ስትገቡ ሆሊስቲክ የሆነ እድገት ማደግ በጣም ሪኳየር ያደርጋቸዋል። ያ ማለት በትምህርትና ትምህርት ብቻ ሳይሆን በህይወታችሁ ሙሉ አቅጣጫ። ሌላው ስኪል በጣም ቤዚክ የሆነው ስኪል ደግሞ የፋይናንስ ማናጅመንት ነው። ሲምፕል ሊመስል ይችላል። ነገር ግን ግቢ ላይ በጣም ቻሌንጅ የሚያደርገው ኮሌጅ ላይ በጣም ቻሌንጅ የሚያደርገው ነገር ገንዘብ አያያዝ የሚባለው ነገር ነው እና እንዴት አድርጌ ነው ገንዘብን ማብቃቃው? ቢኮዝ ኮስት ሼሪንግ ሊገባላችሁ ይችላል፣ ፋሚሊ ሊልክ ይችላል። የሚመጣው ገንዘብ ከወር እስከ ወር እንዴት አድርጌ ነው ማብቃቃት የምችለው የሚለውን በጣም የምትፈተኑበትና ቻሌንጅ የሚያደርጋችሁ ነው ብዬ አስባለሁ። ገንዘብ አያያዝ ጓደኞቻችን አበደረኝ የሚል ጥያቄ ሊመጣ ይችላል። እንዴት አድርጌ ነው አበደር ራሴ የምትብ አንድ ራሳችሁን በደንብ ኤክስፐሪመንት እያደረጋችሁ ፋይናንሱ ወይ ላይ ደግሞ ቻሌንጅ በጣም ይኖራል። ቢኮዝ የተማሪ ገንዘብ በደንብ የሚያገኙ ልጆች ሊኖሩ ይችላሉ። ፋሚሊ በደንብ የሚልክላቸው ሊኖሩ ይችላል። ደግሞ በዛው ልክ ደግሞ በጣም ስትራግል አድርገው ደግሞ ሊኖሩ የሚችሉ ልጆች ይኖራሉ እና ግን ለሁለቱም በጣም ቻሌንጅ የሚያደርገው ፋይናንስ እንዴት አድርገን ማኔጅ እናድርግ የሚል ሀሳብ ነው። የፋይናንስ ማናጅመንት ስኪልም በጣም ወሳኝነት አለው በግቢ ቆይታ ዴቨሎፕ ልታደርጉት የሚገባው። ሌላው ግቢ ውስጥ ወይም ኮሌጅ ላይ ስትሆኑ እንደ አድቫይስ የምሰጣችሁ ነገር ምንድነው? ብዙ ጊዜ አንቺን ተመረቃችሁ ስትወጡ ምንድነው ዲፍረንት የሚያደርጋችሁ ከሌላው ሰው የሚል ጥያቄ ነው የሚጠየቀው። አሁን ለምሳሌ እኔ ቀጣሪ ብሆን ወደ እኔ ጋር ስትመጡ ልጠይቃችሁ ከምችላችሁ ጥያቄዎች መካከል ዩኒክ የሚያደርግህ ምንድነው? ዩኒክ የሚያደርግሽ ነገር ምንድነው? ያ ማለት አንደኛ እንድትነግሩኝ እፈልጋለሁ። ግን ከዛም በላይ ደግሞ ወረቀታችሁን ሳየው እቺ ልጅ ከዛችኛዋ ልጅ ይሄን ልጅ ከዛኛው ልጅ ምንድነው የሚለያቸው? ኦኬ ያንን ነው ኢቫሉዌት የምናደርገው። ስትመጡ እሱና እሷ ምንድነው ዲፈረንሳቸው? ናት ጀንደር አይደለም ኦብቪየስሊ፣ ግን ከኤክስፒሪየንስ አንፃር ነው ላይክ የምናየው። አሁን ለምሳሌ በግቢ ቆይታችሁ አንቺ ወይም አንተ
ምን ክበብ ላይ ተሳትፋችኋል የሚለው ጥሩ ነው። በቃ እዛ ኢንጌጅ የሚያደርጉ ክበቦች አሉ፣ የተለያዩ ክበቦች አሉ ሊያግዟችሁ የሚችሉ ስትወጡ። ሜቢ አሁን ለምሳሌ ኢንጂነሪንግ ዲፓርትመንት ላይ ከሆናችሁ የሲቪል መሐንዲሶች ማህበር አምሹር በሁሉም ግቢ ላይ እንዳለ አስባለሁኝ። በእኛ ታይምም እንደነበር ስለማስታወስ ሜቢ የሲቪል መሐንዲሶች ማህበር ውስጥ መሳተፍ በጣም ለእናንተ አድቫንቴጅ ነው። አንደኛ በእውቀት ታድጋላችሁ። ለምን ሲባል ሪል ወርልድ ላይ ያለውን ኤክስፒሪየንስ ሪል ወርልድ ላይ ከሚሰሩ ፕሮፌሽናሎች ስለምታገኙበት፣ ኦኬ ሴሚናሮች ስለሚኖሩ፣ ሰሚቶች ስለሚኖሩ በጣም ብዙ ኖሌጅ ግራስፕ የማድረግ ኦፖርቹኒቲያችሁ ከፍ ይላል። እነዛ ላይ መሳተፍ ጥሩ ነው። ግን ደግሞ ከዛ ባለፈ ደግሞ ወደ ቤት በምትመጡበት ታይም በክረምት ታይማችሁ ላይ 2 ወር የሚሆን 3 ወር በምትማሩበት ፊልድ መስሪያ ቤቶች ላይ ሄዳችሁ ቼክ ማድረግ የኢንተርንሺፕ ፖዚሽን ኢንተርን ሆናችሁ ለመስራት ከፈርስት ይር ጀምሮ እኔ አምሹር አሁን የፈርስት ይር የሚማር አንድ ልጅ እኔ ጋር መጥቶ ሜቢ አሁን በኮተም ይሆናል ወይ በሲቪል ምህንድስና ሊሆን ይችላል እኔ ጋር መጥቶ ቢጠይቀኝ ገና አንደኛ ዓመት ተማሪ ነኝ ግን ምን እንደሚሰራ ማየት ፈልጋለሁ በነፃ ላገልግል ብሎ ቢመጣ በጣም በደስታ ነው አክሴፕት ማደርገው። ለምን ቢባል ውስጡ ያለውን ፓሽን ነው ማየው ወይም ደግሞ ለነገ ህይወት ያለውን ቪዥን ነው የምመለከተው ወይም ከሌሎች ተማሪዎች ምን ያህል ኤክሴል ለማድረግ እየጣረ እንደሆነ ነው ማየውና እንደ አድቫይስ ምንድነው ልሰጣችሁ የምችለው ነገር ፈርስት ይር ሰከንድ ይር በሆናችሁበት ታይም ላይ ሰርድ ይር ፎርዝ ይር እና ፊፍዝ ይር ብዙ ጊዜ አፓረንትሺፕ ግቢው ራሱ ይለካል። ግን ከግቢው ቀድማችሁ እናንተ ኤክስፒሪየንስ ዴቨሎፕ ማድረግ በብዙ ያግዛችኋል። ሜቢ ፈርስት ይር ላይ ሆናችሁ ተመርቆ ሰው ስራ አግኝቶ ሊሰራው የሚችለውን ነገር ፈርስት ይር ላይ ልታውቁ ትችላላችሁ። ያ ማለት ሜቢ ግቢ ተማሪ ሆናችሁ ፓርት ታይም የመስራት እድል ልታገኙ ትችላላችሁ ማለት ነው። ስኪላችሁን ዴቨሎፕ ማድረግ በጣም ወሳኝነት ይኖረዋል። በደንብ ትምህርቱን ኮንሱም ከማድረግ ባለፈ ማለት ነው። ስኪል ዴቨሎፕ ማድረግ ላይ በጣም ፎከስ ብታደርጉ የበለጠ ያግዛቸዋል፣ ሰፖርት ያደርጋቸዋል። ሶስተኛ ቲፓችን ይሄ ነው። አራተኛ እና የመጨረሻ ቲፓችን የሚሆነው ራሳችሁን ብቁ ለማድረግ ዝግጁ ሁኑ። ግቢ ላይ ስትገቡ ስፔሻሊ በቃ ራሳችሁን ብቁ ለማድረግ ኮምፒተንት ለማድረግ ከሌሎቹ ሞር ኤክሴል ራሳችሁን ለማድረግ በጣም ዝግጁ አድርጉ ራሳችሁን። ራስን ማዘጋጀት በጣም ወሳኝነት ስላለው ግቢ ስትገቡ እንዳልኳችሁ ሞር ሃይ ስኩል ላይ ልጆች ነን ገና ማቹር በደንብ አላደረግንም ምናምን ነገር። ግቢ ግን ስትገቡ የ25 እና የ30 ዓመቱ አንተና አንቺን የምትሰሩበት ታይም ስለሆነ የግቢን ታይም በደንብ አድርጋችሁ ተጠቀሙበት። ሌላው እዚሁ አራተኛ ቲፕ ላይ አድ ማድረግ የምፈልገው ታይም ማኔጅመንት ነው። ታይማችሁን ጥሩ አድርጋችሁ በደንብ አድርጋችሁ ከፋፍሉት። ዲስትራክሽን ራቁ። ስፔሻሊ የማትሪክ ተፈታኞች በደንብ በቃ ማለት ከ12ኛ ክፍል መማር ከጀመራችሁበት ታይም ጀምሮ ሙሉ ለሙሉ ዲስትራክሽኑን ከህይወታችሁ ማስወጣት በጣም ቤዚክ ነው። ስልካችሁን አፕሊኬሽኖቹን እንዳለ መደለት ካስፈለገ መደለት። ስፔሻሊ ቲክቶክን በተለይ ቢኮዝ ኢንስታግራምም ምንም በጣም ብዙ ጊዜ እንደምታሳልፉበት አውቃለሁ። ግን ቲክቶክ የበለጠ የአእምሮ አቅማችንን በጣም የሚያዳክም ነው። አስተውላችሁ ሊሆን ይችላል። ስክሮል እያደረጋችሁ ያላችሁበት ቀንና ስክሮል ሳታደርጉ ያላችሁበትን ቀን እንዴት እንደምትጠቀሙበት ቼክ አድርጉ። ማለት በጣም ስክሮል የማታደርጉበት ቀን ላይ ብዙ ስራ ሰርታችሁ ራሳችሁን ታገኙታላችሁ። ስክሮል ስታደርጉ ግን አእምሯችሁን ታደክማላችሁ፣ የመስራት ሞቲቫችሁን ትገሉታላችሁ። አስተውላችሁ ግን ከጠዋት ስክሮል ማድረግ ስትጀምሩ የሚሰማችሁ ነገር ዛሬ ቀን ሙሉ ስክሮል ባደረግ የሚል ነውና እነዚህን ዲስትራክሽኖች በሙሉ ማስወገድ፣ ጨክናችሁ ማስወገድ ቀላል እንዳልሆነ አውቃለሁ። በጣም አዲክቲቭ የሆነ ባህሪ ስላለው፣ ነገር ግን ጨክናችሁ እነዚህ ነገሮች ከህይወታችሁ ማስወገድ ፈተናችሁን ፎከስ ሆናችሁ ለመስራት በደንብ የሚያግዛችሁ ይሆናል። ከሶሻል ሚዲያ መራቅ በጣም ሄልፕፉል ይሆናል ለእናንተ አሁን ተፈታኝ የሆናችሁ ልጆች። ላነሳላችሁ የምፈልገው የትም ቦታ ብትማሩ የትም ቦታ ብትማሩ በጣም ማተር የሚያደርገው እናንተ ራሳችሁ ላይ ምን ያህል ሰርታችሁበታል የሚለው ብቻ ነው። በቃ this is the only thing that truly matters። በጣም truly matter የሚያደርገው ነገር በህይወታችሁ ላይ ምንድነው? ኮሌጅም ተማሩ፣ ዩኒቨርሲቲም ተማሩ፣ የትም ቦታ ሁኑ፣ ምን ያህል ግን እናንተ ላይ ሰርታችኋል? ራሳችሁ ላይ ምን ያህል ሰርታችኋል? ሜቢ አሁን ለምሳሌ እኔ ኮሌጅ ላይ ምህንድስና ልማር እችላለሁ። ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ገብቼ ምህንድስና ልማር እችላለሁ። ማተር የሚያደርገው አዲስ አበባ ዩኒቨርሲቲ መማሪና ኮሌጅ ላይ መማሪ ሳይሆን
ዲፍረንስ ሊኖራቸው ይችላል ቤዚካሊ። ነገር ግን እሱ አይደለም ማተር የሚያደርገው ምን ያህል ራሴን አዘጋጅቻለሁ የሚለው ነው። ስፔሻሊ በእውቀት ደረጃ ምን ያህል ኖሌጅ መያዝ ችያለሁ። ሁለተኛና በጣም ወሳኙ ነገር ግን ምን ያህልስ ኤክስፒሪየንስ ጌን ማድረግ ችያለሁ የሚለው ነው። ይሄ የዛሬ ቆይታችን ይህን ይመስላል። በቀጣይ በሌላ ቶፒክ እስክንገናኝ ድረስ መልካም ሳምንት ይሆንላችሁ። ባይ